በየመንና በሳውዲ አረቢያ ድንበር አካባቢ በ10 ሺዎች የሚቆጠሩ ኢትዮጵያውያን ከፍተኛ ስቃይ ውስጥ እንደሚገኙ ተገለጸ። በየሳምንቱ ከ20 ሺህ በላይ ኢትዮጵያውያን ባህር ተሻግረው በጦርነት እየታመሰች ወዳለችው የመን በመግባት ላይ መሆናቸውም ተመልክቷል። ከአማራ፣ ከትግራይ፣ ከኦሮሚያና ከደቡብ ኢትዮጵያ አካባቢዎች በተለያዩ መንገዶች ወደ ሶማሊያዋ የቦሳሶ ወደብ የሚደርሱት ኢትዮጵያውያን በአደገኛ የባህር ላይ ጉዞ የመን ከገቡ በኋላ የሚጠብቃቸው ሞት እንደሆነና እስካሁንም በሺዎች የሚቆጠሩ ኢትዮጵያውያን በረሃብ በጥይትና በበሽታ ማለቃቸውን መረጃዎች ያመለክታሉ። ወደ ሳውዲ አረቢያ ለመግባት የመን ድንበር ላይ የተከማቹት ኢትዮጵያውያን በየመን ታጣቂዎች የሚገደሉ መሆናቸውን ወደ ሳውዲ አረቢያ ለመሻገር ጥብቅ የሆነ ቁጥጥር የሚደረግ በመሆኑ ወደፊት መሄድም ሆነ ወደ ኋላ መመለስ ሳይችሉ ቀርተው በበረሃማው የድንበር አካባቢ በከፍተኛ ስቃይ ላይ እንደሚገኙ ነው ጉዳዩን የሚከታተለውና በአቅራቢያው ከሚገኙ የግብረሰናይ ድርጅቶች ጋር የሚሰራ አንድ ኢትዮጵያዊ የሚዲያ ባለሙያ ለአንከር ሚዲያ የገለጸው። የአብይ አህመድ አገዛዝ ትኩረት መስጠት አልፈለገም፣ በስደተኞች ስም ገንዘብ ለማግኘት ጥያቄ በማቅረብ ላይ እንደሆነና የዜጎቹን ሕይወት ለመታደግ ምንም አይነት ጥረት እያደረገ እንዳልሆነ የሚዲያ ባለሙያው ገልጿል። አሁንም ስደቱ ቀጥሏል። በመቶ ሺህ የሚቆጠሩ ኢትዮጵያውያን ወደዚህ የሞት ቀጠና ለመሰደድ ወደ ቦሳሶና ሌሎች የወደብ አማራጭ አካባቢዎች እየተሰደዱ መሆናቸውን የሚገልጸው የሚዲያው ባለሙያ ሁኔታው እጅግ አስደንጋጭ ነው ይላል። ይህ ቦታ ያለው በየመን እና በሳውዲ አረቢያ ድንበር ነው። ብዙ ጊዜ ኢትዮጵያውያን ተሰደው የሚያርፉበት ወደ ሳውዲ አረቢያ የሚሸጋገሩበት መንደር ነው። እጅግ በጣም ሰፊ የሆነ በረሃ ነው ማለት ይቻላል። ከሳውዲ ርቀቱ በግምት 100 ኪሎ ሜትር ከድንበር ጠባቂዎች የራቀ ነው። ነገር ግን ብዙ ኢትዮጵያውያን ድንኳን ራሱ እየሰሩ በር ሾልከው ለመውጣት የሚጠቀሙበት አደገኛ መንገድ ነው። ይህ ቁጥር ያያችሁት ከ20 ሺህ በላይ ኢትዮጵያውያን በአንድ ወቅት ከዚህ ቀናት በፊት የተነሳ ቪዲዮና ፎቶግራፍ ነው። ነገር ግን በተደጋጋሚ ባለፉት በተለይም 3 ዓመታት ይህን ያክል ሰው በጣም በሚያስገርም ሁኔታ እያለፈ ወደ ሳውዲ አረቢያ ገብቷል። ይህ ሲሆን ደግሞ በድንበር ጠባቂዎች ይገደላል፣ በአጋቾች ተይዘው ስቃያቸውን ያሉ፣ ከዚህም አልፎ ተርፎ ሴቶቻችን እየተደፈሩ በየበረሃው ይጣላሉ። ነገር ግን ማንም አይነት እርዳታ አያገኙም። ኢትዮጵያ መንግስት ተወካዮች እነኚህን ሰዎች በሀገር ውስጥ ሲኖሩ ሰላም በሌለበት እንዲሁም ደግሞ የኑሮ ውድነት በናረበት ጦርነት በጋለበት ሀገር ውስጥ እየኖሩ ስራ ሰርተው እንኳን እንዳይኖሩ የሚደረገው ጉዳይ ተማረው ስደትን የመረጡ ኢትዮጵያውያን ናቸውና ያለው ሁኔታ እጅግ በጣም ልብ ሰባሪና አሳዛኝ ነው። እነዚህ አሁን የሚታዩት ኢትዮጵያውያን እንደው ጉዟቸውን በየት አቅጣጫ አድርገው ወደዛ ሊደርሱ ቻሉ? ከየትም እንደመጡ በእርግጥ በዝርዝር መረጃውን ልናገኝ አልቻለም። ከትግራይ፣ ከአማራ ክልል፣ ከተለያዩ ኢትዮጵያ አካባቢዎች ሊሆን እንደሚችል እንገምታለን። ግን ወደዛ አካባቢ መተላለፊያው በየት በኩል ነው? ከኢትዮጵያ ተነስተው የታርፈው ከዛ ወደ የመን እንዴት ተሻገሩ የሚለውን እንደው መስመሩን ማወቅ ይቻል ይሆን? አዎ፣ በጣም ቀላል እኮ ነው። ባለፈውም በትግራይ በኩል የሚመጡ ሰዎች በቦሳሶ ሶማሊያ በኩልና በጅቡቲ ያድርገው በየመን ተሻግረው የሚሄዱ ኢትዮጵያውያን ናቸው። ዋና መጉጫቸው በጅቡቲ እና እንዲሁም ደግሞ በሶማሌ ቦሳሶ አድርገው ነው ወደዚህ በረሃ የሚሄዱት። አሁን እንግዲህ የሚታየው በረሃ ነው። ምናልባት የሳውዲ አረቢያንና የየመንን ድንበር በደንብ በጂኦግራፊ ለሚያውቅ ሰው ሊረዳው ይችላል። ለእኛ በካርታ ብቻ እንደዚሁም በሚታዩት ቪዲዮዎችና ፎቶግራፎች ለምንረዳም በግልጽ ነገሮችን በዝርዝር ላናውቅ እንችላለን። እንግዲህ ሳውዲ አረቢያ ድንበር መግባት ፈልገው ነው የመን ውስጥ ያሉት ማለት ነው። ስለዚህ ወደዛ እንዳይገቡ ተደርገው ይተኮሳል። የጥይት ድምጽ እንሰማለን። በመሃል የሚፈጠረው ነገር በጣም የሚዘገንን ነው። የሰው ልጅ በዚህ ደረጃ ሀገሩን ለቆ ወጥቶ እንዲህ አይነት መከራ ሲበላ መቼም ለሚያይ ብሔራዊ ውርደታችን ምን ያህል በዚህ ዘመን ላይ አንገታችንን እንድንሸማቀቅ እንዳደረገ በጣም አሳፋሪ ዘመን ላይ እንዳለን ነው የምንረዳው። በምን ሁኔታ ላይ ነው ያሉት? አሁን ወደ ሳውዲ መግባት አይችሉም፣ የመን ላይ መቆየት አይችሉም። አሁን በድንበር ላይ ያሉበት ሁኔታ እጅግ በጣም አደገኛ ነው። የሳውዲ ድንበር በከፍተኛ የሆነ የካሜራ የሚጠበቅ ነው። ስለዚህ ከፍተኛ የሆነ መስዋዕትነት ከፍለው በሞትና በሽረት በሞትና በመዳን መካከል እያለፉ ነው ወደዛ የሚሄዱት። በነገራችን ላይ በቅርቡ ወደ 20 ሺህ የሚሆን አስከሬን በሳውዲ ድንበር ከተማ በጀዛን ውስጥ እንደሚገኝ መረጃዎች ይጠቁማሉ።
ነገር ግን እዚያ አካባቢ ያሉት በጅዳና በሪያድ ያሉት ኤምባሲ ያሉት ሰዎች ጀዛንም እንኳን ሲጎበኙ አስክሬናቸው የትም ተጥሎ የሚገኘውን በየሆስፒታሉ የሚገኙትን ሰዎች ለመቀበልና ለቤተሰቦቻቸው ለመናገር እንኳን አልደፈሩትም እና ያለው ሰቆቃ እጅግ በጣም አስቸጋሪ ነው። ይህ በእንዲህ እንዳለ ደግሞ በእስር ቤት ይህንኑ ያህል ሰው 50 እና 60 ሺህ የሚሆን ሰው ደግሞ በእስር ቤት ሲገቡ የተያዙት በስቃይ ላይ ናቸው እና ኢትዮጵያውያን ልናፍር ልንሸማቅ የሚገባን ጊዜ ማለት አሁን ነው። መንግስት በዚህ ጉዳይ ትኩረት ሰጥቶ እየሰራ አይደለም። እንዲያውም ከሳውዲ መንግስት ጋር በመገናኘት ስደት ከፍተኛ ቁጥር እየሄደ ስለሆነ እነሱን እናስቁምላችሁ ማለት ከፍተኛ ዶላር በተለይም በቅርብ በማቆም መሰረት $50 ሚሊዮን ካልሰጣችሁን ስደቱ በጣም በከፋ ሁኔታ ነው ያለው እያሉ መንግስት በእነዚህ ዜጎች ስም ገንዘብ ለመጋበስ ሁሉ ከፍተኛ ጥረት እያደረገ ነው ያለው።